ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ይሄ ልቤት ነው። ልቤትን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ እንጂ እኔ መልሳለሁ ማለት ነው። እና ዛሬ የመጣሁት ማለት ነው እኔ አላቅም ብቻ ግን ምን እንደምል እውነት በዱባይ መቼም ዱባይ አላቅም ጉድ ሳይሰማ አይውልም አያድርም። እና ብዙ ጊዜ የሆነ ነገር የምንሰማው ከዱባይ ነው። በጣም ብዙ ነገር ሰምተናል ዱባይ ውስጥና በጣም ያሳዝናል። አንድ የሚያስደስትም አንድ የሚያስከፋም ብዙ ነገር እየሰማን ያለ ነው። ግን የዛሬው ደግሞ አስቡት፣ በዱባይ አንዲት እህታችን ማንነቱ ያልታወቀ በኢትዮጵያ ባንዲራ ልጇን ጠቅልላ ጥላለች ማለት ነው። ይሄ ማለት ደግሞ አስቡት፣ ይሄ ምን ጉድ ነው? ሰው እንዴት ልጅን ያህል ነገር ይጥላል? በእርግጥ መከራው በዝቷል። በተለይ ዱባይ ላይ ብዙ እህቶቻችን እያጣናቸው ነው። ታመሙ ሳይታመሙ ምን እንደሆነም ሳይታወቁ እህቶቻችን እየሞቱብን ነው። አላቅም ብቻ ግን እግዚአብሔር ሁላችንንም ባለንበት ይጠብቀን፣ በሰላም ለሀገራችን ያብቃን፣ ወጥቶ ከመቅረት እሱ ይሰውረንና ግን ያሁኑ እህታችን እንዴት ልጇን በባንዲራ ጠቅላ ትጥላለች? ምን ፈተና ምን ችግር ቢገጥማት? መቼም ሰው ያለ ምክንያት ልጁን አላቅም ብቻ ግን ያለ ምክንያት ልጁን አይጥልምና እህታችን ምኑን አይሆን? እኔ ለልጁ መጣል ሳይሆን እንትን ያለኝ ለምን እንዴት እንደጣለችው ነው ብቻ የገረመኝ ማለት ነውና ልጅን ያህል ነገር እንዴት ልትጥል ቻለች? በጣም ከባድ ነው። ስንት መከራ አይታ ስንት ከእርግዝና እስከትወልድ ድረስ ያየችውን መከራ እንግዲህ ከሷ በላይ የሚያቅላት የለምና እንዴት ልጇን ልትጥለው እንደቻለች አላቅም። ከባድ ነው። እንዲህ አይነት ነገር እንኳን ልጅን ያህል ነገር የሆነ ነገር ሲጠፋ እንኳን እንዴት ነው የሚቆጨን? በቃ ከአንዴ ከሆነ በኋላ እንትን ማለት ነው ሳይሆን መጠንቀቅ፣ ከሆነ በኋላ ደግሞ የሆነ ሆነ እግዚአብሔር የፈቀደው ሆነ ብሎ ያን ነገር አምኖና እንትን ብሎ መቀበል። ራስን ማጨናነቅ እንደዚህ አጠፋለሁ እንደዚህ እንትን እላለሁ ምንም አይሰራም። እሱ መፍትሄ አይሆንም። በቃ የተሰጠነው የጸጋ ሁሉንም የመጣው ነገር አሜን ብለን መቀበል ነው። ላያስችል አይሰጠንም። እና እህታችን አላቅም ብቻ እኔማ ታማ ይሆን ብቻ ዝም ብዬ እያሰባሰብኩ ነበር ማለት ነው። ታማ ይሆን ወይስ ምን ይሆን የሚለውን ዝም ብዬ እያሰብኩ ነበረ። እና እህታችን ብቻ አላቅም ምን እንደምል፣ ለምን ልጇን እንደጣለች። ለማንኛውም ጥንቃቄ አድርጉ እህቶቼ፣ ጥንቃቄ አድርጉ። ምግብ በደንብ ብሉ፣ ውሃ ጠጡ። አሁን ደግሞ ሙቀት እየገባ ነውና ይሄ ሙቀት ደግሞ በቃ በሰላም እንድናልፈው እግዚአብሔር ይርዳን ማለት ነው። እና ጥንቃቄ አድርጉ። አላቅም ምን እንደምል። እኔ የገረመኝ ልጅን ያህል ነገር እንዴት ሊጣል ይችላል? ጉድ እኮ ነው። ያውም በሰው ሀገር ላይ በሀገሯ ባንዲራ። ይሄ ያሳቀኝ ደግሞ በሀገሯ ባንዲራ መጠቅልሏ ነው። እና ብቻ ከባድ ነው። ሁላችንንም እግዚአብሔር ይጠብቀን። ይህን ነገር አላቅም ብቻ ምን እንደምል። እስኪ ቪዲዮውን ከቻልኩ አሳያችኋለሁ፣ ካልቻልኩ ደግሞ ያኔ በቃ ልጇን ከዱባይ ጣለችው ማለት ነው። ጣለችው ራሱ አባባሉ ራሱ ይገርመኛል። ሰው እንዴት በልጅ ይጨክናል? የማይደረግ ነገር እንዴት ያደርጋል? አላቅም ብቻ ግን የማይደረግ ነገር እየተደረገ ብዙ ጊዜ እሰማለሁ። እና ለምንድን ነው እንደዚህ አይነት ነገር የሚደጋገመው? ጥፋት አንዴ ሁለቴ ይደረጋል። ከዛ በላይ ግን እውነት ከአንዱ ጥፋት አንዱ መማር አለበት። እና ብቻ ለማንኛውም እንደዛ ነው። እስኪ ልቦና ይስጣት ምን እንደሆነች። እውነት በጤናዋ አይመስለኝም። እኔ ግን ዝም ብዬ እያሰብኩ ነበረ፣ በጤናዋ አይመስለኝም። ለምን ልጇን እንትን እንዳለችው ማለት ነው፣ እንደጣለችው። ሰው ወልዶ አምጦ አሳድጎ እንዴት ሰራ? በስመ አብ ወወልድ ወመንፈስ ቅዱስ። ለአንድ ቀንም ቢሆን ይጨንቃል፣ እንኳንስ ይጣል ማለት ነው። እና አሁን ይሄ ልጅ ራሱ እንግዲህ ታደገ እንደዚህ ወርቀህ ነው የተገኘው፣ እናትህ ጣለችህ ቢባል ምንድን ነው የሚለው? እውነት ለሚመጣው ትውልድ ማሰብ ነው ያለብን። በስሜትና በሁኔታ ተገፋፍተን እንትን ከምናደርግ የወደፊቱን ማሰብ ላያስችል አይሰጥም፣ ላያልፍ እንትን አይልም ብሎ አስቦ ማድረግ። በቃ ይሄን ነገር ካደረገን ያልፋል ሁሉም ነገር፣ የማያልፍ የለም። ስንት እንኳን እናልፈው ያልነው ነገር ስንት አለ። ግን አልፎ ደግሞ አይተነው በጣም ደስ ብሎን ያንን ደስታችንን ደግሞ የረሳንበት አለ። ስንት ነገር እኮ የዛሬን ብቻ አውጣን ብሎን ጸልየን ለምነን አልቀሰን ከዛ በኋላ ስንት ጉድ እንዳወጣን ስንት ፈተና እንዳወጣን ብዙዎቻችን እናውቃለን።
እና ይሄንንም ያሳልፋል እግዚአብሔር፣ ሁሉንም ያሳልፋል። የሚፈትነን እምነታችን ላይ ነው፣ እምነታችን ሊያጠነክርልን ነው። እና ዋናው በሃይማኖታችን መጽናት፣ የሚመጣውን ፈተናም ይሁን ምንም ይሁን አሜን ብሎ መቀበል፣ በቃ ይሄ ለኔ የተሰጠኝ ነው ብሎ ማመን ነው። እና ቻላቅ እንግዲህ እህታችንን ልቦና ይስጣት፣ ሌላ ምንም አይባልም።